በጣም ተናድጄ ጸጉሬ ረጅም ነበር በጣም እና ጸጉሬን ቆረጥኩት። ባላገባሁ አብዛኛው ጊዜ የኛ ሀበሾች እዛ ሄደው ስራ እያሉ እድሜያቸው ይሄዳል እና በቃ እድሜ እየሄደ ነው። አግብቼ መውለድ አለብኝ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ድና የተከበራችሁ ቤተሰቦች እንዴት ናችሁ? አላችሁ ወይ? ያለው አልሐምዱሊላህ ደህና ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። ረመዳን እንዴት ይዟችኋል? እና ወዶች እንዴት ናችሁ? አላችሁ? እኔ ደህና ነኝ አልሐምዱሊላህ። እናችን እህት እያየሁኝ ሚዲያ ላይ ዞር ስል ትንሽ ገርሞኝ ነው ይዣት የመጣሁት ማለት ነው። ያው ዮሃ ሚዲያ የሚባለው ትልቅ ሚዲያ እሱ ይታወቃል፣ ታዋቂ ነው። እና አንዳንድ እንደዚህ ታሪክ ያላቸው ልጆች ናቸው የሀገርም ውስጥ ተውጭም፣ ያው ለየት ያለ ነገር ሲኖር እሱ ጋር እየቀረቡ ያው ብዙ ተከታይ ስላለ ልምዳቸውንም ገጠመኛቸውንም መጥፎ ነገር ታጋጠማቸው ደግሞ ያው ሌላው ተነሱ እንዲማር የሚያካፍሉት ማለት ነው። እና እቺ ልጅ ያው አረብ ሀገር እንደማንኛውም ሰው ብዙ አመት ሰርታለች ማሻአላህ። ያው አላህ ብሎላት በጥሩ ስራ ተሰማርታ ነው እንደወራችሁ ከሆነ የሰራችው። ያው እዚህ እንደመጣች ያው ከፊሏ ትምህርት የዲዛይነር ትምህርት ቤት አስገብቷት ያው አሪፍ ዲዛይነር ሆናለች። ዲዛይነር ተምራ ማለት ነው። እና ምንድነው ተምራ በተማረችበት ተፈትና አልፋ ማሻአላህ አሪፍ ዲዛይነር ሆናለች። አሁንም በዛው ነው የምትተዳደረውና አሪፍ ስራ እየሰራች ነው እንደወራችሁ ከሆነ። እና ውድ ቤተሰቦች ዲዛይነር ሆናለች። አሪፍ ከፊል ነበራትና ያው አስተምሯት በራሷ ዲዛይነር ሆና ማሻአላህ ሳውዲ አረቢያ ላይ በዲዛይነርነት ወደ 20 አመት አካባቢ ሰርቻለሁ አለች። በጣም ደስ የሚል ነው። እና ምንድነው እሱ አሁን የቀረበችበት ብዙ ነገር አውርታለች። እውነት ዮሃ ሚዲያ የሚባለውን ላይ ገብታችሁ ብትሳደምጧት ትምህርት ትወስዳላችሁ። ብዙ ሴቶች ናቸው እና የሚሳሳቱት ማለት ነው። እና ያው ያለፈችበትን ህይወቷን ነው ያው ስራ እያልኩ ወደ ትዳር አልገባሁኝም ነበርና ወንዶችን በጣም ነበር የምፈራቸው አለች። ያኔ ወንዶችን በጣም እፈራለሁ፣ ምክንያቱም እኔ አባታችን እናታችንን እኛው ወልዶ እኛን ለቆባት ትቷት ሄዶ ብቻዋን አሳድጋን ምናምን ነውና እናታችን ብዙ ብቻዋን ስትለፋ ስላየው በቃ ወንዶች በዛው ያስጠላኛል እናለች። ወንዶች አላይም በቃ አግቢ ታይ እድሜሽ ይሄዳል፣ ልጅ ታቶ ልጅ ስራ እያልሽ እድሜሽ ይሄዳል፣ አግቢ ውለጂ ምናምን ሲሉኝ ያው ቆይ ምናምን ወንዶችም ሲጠይቁኝ ነው ያኔ ባላለሽ ሲሉኝ የለኝም፣ የምትወጂው ሰው አለ የለኝም ነው የምለው አለ መልሴ። እኔ ግን ውስጤ ይፈራል ወንዶችን አለች። እና ያው ራሴን ጠየቅኩት አንድ ጊዜ ቆመ ብዬ ያው እዛ ሀገር ስራ እያልኩኝ ታልወልዲ በቃ ሰዓቱ ቢያልፈኝ ከባድ ነው አልኩና ያው ማግባት ትዳር መያዝ ፈለግኩ አለች። ያው ለልጅ ለመውለድ ሲባል ግድ ስለሆነ ከዛ ያው የሆነች ጓደኛዬ አንድ ሰው ጋር አስተዋወቀችኝ። እባክሽን እሱ አሪፍ ነው ጥሩ ነው አግቢ ምናምን አለችኝ። ከዛ ለየው ምናምን አልኳት። ሳየው ትንሽ እንደው በቃ አላደል ትንሽ በሰል ያለ አይደለም፣ ዝም ብሎ ፈርጠም ያለ ጡንቻ ያለው ጎረምሳ ምናምን ቀበጥበጥ ያለ ነው አለችና ይሄ ነገር ደግሞ ለኔ የሚሆን አይደለም፣ ምክንያቱም መጠጥ ያለ የሚያስብ ምራቁን የዋጠ መሆን አለበትና እና ወዶችዬ እንደዛ አለች እላችኋለሁ። ከዛ ያው ጓደኛዬን አየሁትና ይሄ ለኔ አይሆነኝም ምናምን ስላት ከዛ እኔ ምን አሸኝ ቁጥርሽን ሰጥቼዋለሁ ለማንኛውም አለችኝ አለኝ። ከዛ ቁጥሬን ሰጥታው ነበርና እየደወለ ምናምን በጣም ይጨቃጨቀ ጀመር። በቃ ያኔ ልብ በቃ ሲደውልልኝ ብዙ ጊዜ ልቤን ሰጥቼ አላወራውም ወይንም አላነሳለትም ነበር ምናምን አለች። ከዛ ያው እየቆየ ሲጨቀጭቀኝ ሲደውል እስቲ ቆይ ላውራው ምን ችግር አለው ላውራው ብዬ አንድ ሰው ማውራት ጀመርና ላይ ከዋራው ደግሞ በቃ መስሎ በቃ ጥሩ ሰው ሆኖ ለስለስ ብሎ ቀረበኛለች። ለስለስ ብሎ
በጣም ደስ የሚል ሰው መስሎ በቃ አለ አይደል በቃ ትዳር የሚፈልግ እውነተኛ ሰው እውነተኛ ሴት የሚፈልግ ልጆች ቤተሰብ ማፍራት የሚፈልግ በቃ ሰርቶ መቀየር መለወጥ የሚፈልግ መስሎ ስለ ቤተሰብም ስናወራ አንዳንድ ነገሩ እኔ ጋር ይመሳሰላል ምናምን በቃ ገባብኝ አለች። በእጅ ውስጥ የሚያስገባት ማለት ነው። ገባብኝ በቃ ከዛ በኋላ በቃ ባሰበት አለች። ይደውል ጀመር። ከዛ አንዳንድ ጊዜ ያው ተስራ ቦታ እየመጣ ይወስደኛል። ሻይ ቡና እንላለን፣ ካፌ እንር ጀመር ምናምን በቃ በዛው ጀመርን። ከዛ መጨረሻ ላይ ያው ኒካ አሰር እና ዘሳውዲ ላይ በጣም ትልቅ ሰርግ ተሰርጎ በጣም ትልቅ ሰርግ አርጌ ነበር ያገባሁት አለች። በጣም ብዙ ሰዎች የተገኙበት ትላልቅ ሰዎች የተገኙበት በጣም እንደው እልል የተባለለት ሰርግ ተሰርጎ በቃ እኔም ላግባና ልውለድ፣ ቢያንስ ልጅ መውለድ አለብኝ። እኔ እናቴን አንከባክቤ ያስኳት ዛሬ ብትወልደኝ ነው ብሞወዳት ማዝንላት ብትወልደኝ ነው። እኔስ በኋላ ማን ይወደኛል? ማን ያዝንልኛል? ግዴታ ነው ልጅ መውለድ አለብኝ የሚለው ወስኜ በቃ ይሁን ብዬ እሱም ያው በቃ መስሎ ሲታየኝ እሺ ብዬ በትልቅ ሰርግ ተጋባናለች ሳኡዲ ላይ ማለት ነው። እሱም ራሱን የቻለ ስራ አለው፣ እኔም ራሴን ችዬ ስራ አለኝ አለች። ያው ተጋባን፣ አብረን መኖር ጀመር እና እሱ ሀሳቡ አለች በኋላ በእጁ ታስገባት በኋላ ያኔ የምሰራውን ለመቆጣጠር በቃ ሁሉ ቤት ወጣ ቤት ገባ ብሎ በእጁ ውስጥ አድርጎ ለመቆጣጠር ነው የፈለገው አለች። በቃ እኔ ደግሞ አያገባህም፣ የራስህን እየሰራህ ነው፣ እኔም የራሴ እሰራለሁ። ስለዚህ ወዲጄና ለምጅታ ማደርግልህ ውጪ የት ገባሽ የት ወጣሽ ብለህ የኔን የምሰራውን ሂሳብ መስራት የለብህም ብዬ ሳናገረው ተቀየራለች። ለካሱ በእጁ ያስገባኝ በቃ በእጁ ውስጥ አድርጎ ስራዬንም ገንዘቤንም በቃ ሁሉንም ነገር በቃ አቅሜንም ገንዘቤንም ሁሉንም ለመብላት ነው አለች። ከዛ በቃ በዛ አንድ ሁለት ስንባባል የ3 ወር እርጉዝ ሆኜ ያለ መስማማት ተፈጠረ በመካከላችን። ለመንኩት፣ አስለመንኩት፣ ሰዎችም ለመኑት። አይሆንም አለ። እፈታሻለሁ አለኝ አለች። ከዛ በቃ የ3 ወር እርጉዝ ሆኜ ፈታኝ እና ወንዶች በጣም ከባድ ናቸው እያለች ነበር። ያ ሁላ ምንድነው በቃ ገንዘቧን እሷ የምትሰራውን በእጁ አድርጎ እየተቆጣጠረ ያው በቃ በቁጥጥር ስር ሊያሳድራት፣ እሷ ደግሞ ያንና ማድረግ አልፈለገችም። የራሷ ነው፣ ኃላፊነቱን መወጣት አለበት። እችላለሁ ብሎ ነው ያገባት የጀነጀናት። ከዛ የ3 ወር እርጉዝ ሆኜ ፈታኛለች። ከዛ በጣም ተናደርኩ፣ ተበሳቆልኩ። በቃ ጸጉሬን ራሱ ረጅም ጸጉር ነበር ቆርጬ ጣልኩት አለች። በቃ በጣም ተበሳቆልኩ፣ በጣም ተናደርኩ፣ በጣም ሁኔታ ሁሉ አናደደኝ አለች ምናምን በቃ እና በቃ ልጄን ወለድኩ፣ ያው አሳደግኩ፣ ወደ ሀገር ቤት ላኩት አለች። ያው ልጁን ይጠይቃል አሁን። እኔም ልጄን እንከባከባለሁ፣ እሱም ያው ይደውልለታል ይንከባከበዋል አለች። ብቻ ያው ስታወራ እኔ ገረመኝ። ወንዶች በአሁን ዘመን የመጡ ወንዶች ምን አይነት ነው? እኔ ሚስት ሲፈልጉ ማለት ነው ምን አላት፣ ምንድን ነው የምትሰራው፣ በቃ ምን አይነት ስራ አላት፣ ምን አይነት ገቢ አላት እንጂ ማለት ነው ሚስትነቱ በቃ በገንዘብ ሆኗል ማለት ነው። ገንዘብ ተለላት ያቺ ሴትዮ በቃ አለቀ። እሷ ልጅቷ ስታወራ በጣም ነው የምታስገርመው። በብዙ ውጣ ውረድ አልፋ ነው እዚህ ደረጃ የደረሰችው። መጀመሪያ እንደመጣኝ በኢቃማ ነው እህቴ ያመጣችኝ ያለች። ስራ እንደ ልብ የለም ነበር። አረብ ቤት እሄዳለሁ፣ ሰራተኝነት አልስማማም፣ እወጣለሁ አለች። ግማሾቹ ይጨቃጨቃሉ፣ ግማሾቹ ያስርባሉ። ብዙ ችግር ስላለ ይሄም አይሆነኝም፣ ይሄም ስራ አይሆነኝም እያልኩ በየቤቱ አልሰራም ነበር አለኝ። መውጣት ነበር። በኋላ መጨረሻ ላይ ነው ሆነ ቦታ ተቀጥሬ እየሰራሁ እያለ የምሰራበት ቦታ ደግሞ ሴቶች አይፈለጉም ወንድ እንጂ አለች። እና አሰሪያችን አንድ ጊዜ መጥቶ ኃላፊው እንትን ባለቤቱ ለምን ሴት አስገባችሁ ምናምን ሲሏቸው ያው በቃ
አይ አባት የላት እባክህን የቲም ናት ትስራ ሰርታ ተቀየርን መስራት ትፈልጋለች ምናምን ብለው ሰውየውን ሲለምኑት በቃ እሺ ብሎ አዝኖልኝ እዛ ስራ እየሰራው እያለ ከዛ መጨረሻ ላይ ትምህርት መማር ተፈለገች አስተምራታለሁ እና ከዛ ራሷን የቻለች ስራ ትይዝ ከዛ ሌላ በራሷ ሌላ ስራ ትይዛለች። እኔ ተፈለገ ትምህርት አስተምራታለሁ ትለኝ ዲዛይነር ስራ ገባኋለች። ዲዛይነር ትምህርት 1 አመት ተማርኩ በሱ ወጭ ሁሉን ነገር እየቻለልኝ ዲዛይነር ተምሬ እንደገና በራሴ ስራ ጀምሬ ሰውየውንም አመስግኜ ምናምን ወጥቼ ተፈትኜ አልፌ በዲዛይነር ስራ ተሰማርቼ ነው የምሰራው አለች። እና እንደዚህ ብዙ ውጣ ውረድ ያሳለፈችበትን ስራ ባልዩ ማለት ነው ልጅ ልውለድ ብላ ብታገባው እኔ ያልተጫወትኩብሽ አለኝ አለች። ገባችሁ? እና ወንዶችዬ ምን ታይቷችሁ ነው? ምንድነው ችግራችሁ? ኧረ ተው። በተለይ ሙስሊም ላይ ይደብራል። ሙስሊም ወንዶች እኛ እስልምናችን የሚለው ተቻላችሁ አግቡ ታልቻላችሁ ጹሙ ነው የሚለው። ሴት ልጅ ሀቁን ተጠብቅ እንጂ ገንዘቧን ብላ አላለም። ስለዚህ በቃ ቆም ብላችሁ ሰቡ። በተለይ ሙስሊም ወንድሞች ቆም ብላችሁ ሰቡ። ሴቶችን አሳበዳችሁ አታሳብዷቸው እላችኋለሁ። እና ወንዶችዬ ቪዲዮ የዛሬ ይሄን ይመስል ነበር። ስለገረመኝ ነው ያመጣሁት ብዙ ሰው ይማርበታል በሚል እና አሁንም ሰብስክራይብ አርጉኝ ውዶቼ። ሰብስክራይብ ለምታረጉኝ ተለብ ነው ምስጋናዬ። አላህ ኸይር ዘዛችሁን ይክፈላችሁ ውዶቼ። አሁንም ደግሞ አርጉኝ እላችኋለሁ። ቪዲዮ የሚደርሳችሁ ቪዲዮ የሚመለከታችሁ ሁሌም እንደምነግራችሁ ሰብስክራይብ አርጉኝ። ሰብስክራይብ ታታርጉ አትለፉ ማለት ነው።